አሁን ሱስ ተብሎ እየተጠራ ያለው ነገር ያው ሶሻል ሚዲያ ነው። አብዛኛውን ሰው በመንገድ ብትሄዱም በትራንስፖርት ቦታ ላይ የምታስተውሉ ሁሉም ሰው አንገቱን ደፍቶ ስልኩ ላይ አቀርቅሮ ነው የሚሄደው። ብዙ ቤተሰቦች፣ ብዙ ጓደኞች፣ በጣም ብዙ ሰዎች ቀና ብሎ መታየት እስኪያቅታቸው ድረስ ያለ ስልካችን መኖር እስኪያቅተን ድረስ ስልክ የት አለ ብለን በትናንሽ ደቂቃ ውስጥ እስክንደነግጥ ድረስ በጣም የሶሻል ሚዲያ ሱሰኛ ሆነን ሁላችንም በእርግጠኝነት መናገር የምንችለው ነገር ስልካችን አይደለም ሱስ ያስያዘን፣ ስልካችን ውስጥ ያለው ያ ሶሻል ሚዲያ ነው። የሆነ አዲስ ነገር እንዳያመልጠኝ የሚል ፍርሃት ውስጣችን ይኖራል። ሁላችንም አብዛኞቻችን ጠዋት ከእንቅልፋችን ስንነሳ በዳበሳ የምንፈልገው መቼም ያው መዝሙረ ዳዊትና የእግዚአብሔር ቃል ያለበት መጽሐፍ ቅዱስ እንዳልሆነ እናውቃለን። አይናችን ገና ሳንቀል የመጀመሪያው አይናችን እንደገለጥን የምናየው ነገር ያው ስልካችን ነው። ማን ደወለልኝ ወይ ስንሳለው ሊሆን ይችላል። ከዛም በዛው አያቆም አልጋችን ላይ ሆነን ትንሽ ስክሮል አድርገን ወይ ትንሽ ካየን በኋላ ትንሽ ከተጻጻፈን በኋላ ነው የቀን ውሏችን የሚቀጥለው። ይሄ በትክክል ለእግዚአብሔር ልንሰጠው የሚገባውን ትኩረት እንዳንሰጥ አድርጎናል። ለራሳችን ጤና ላይም በጣም ትልቅ ችግር ያመጣል ይሄ የሶሻል ሚዲያ ሱስ ማለት ነው። ሱስ የሚባል ነገሮች ሁሉ ኃጢአት የሆኑበት ምክንያት ለእግዚአብሔር የሚገባውን ወይም ደግሞ ልንሰጠው የሚገባውን ነገር ባለማድረጋችን ወይም ደግሞ እንዳናደርግ የሚያደርገን ነገር እስከሆነ ድረስ ሁሉም ነገር ኃጢአት ነው። ከእግዚአብሔር በፊት የሚቀርብ ነገር ከእግዚአብሔር በፊት ቀድሞ ህይወታችን የሚገኝ ነገር ሁሉ ለኛ እንደ ኃጢአት ነው የሚቆጠረው። ስለዚህ ሱስ በራሱ ኃጢአት ላይሆን ይችላል፣ ግን ኃጢአትነቱን የሚያረጋግጠው እንዴት ነው ካላችሁኝ፣ ቅድም እንዳልኳችሁ የእግዚአብሔርን ቦታ መውሰድ ሲጀምር ነው። ስለዚህ የእግዚአብሔርን ቦታ እንዴት እንደወሰደ ደግሞ ተነጋግረናል። የእግዚአብሔርን ቃል ከመማር መጽሐፍ ቅዱስን ከማንበብ ቤተክርስቲያን ከመሄድ እነዚህ ከመሳሰሉት ከመንፈሳዊ ተግባራት ሙሉ እንድንርቅ ያደረገን ስለሆነ ዶፓሚን የተባለውን ነገር ወሳችን እያመነጨ ወይም ደግሞ እንዲመነጭ የሚያደርግ የትናንሽ እርካታ ትናንሽ ደስታ እየሰጠ በሱስ ወይም ደግሞ በትክክል ሱስ ተብሎ እስኪጠራ ድረስ ህይወታችን ላይ ተጣብቆ ህይወታችን ላይ እንደ መሽገር ተጣብቆ እየኖረ ያለው ነገር ቢኖር አንዱ ሶሻል ሚዲያ ነው። ስለዚህ ሱሰኛ ነን ማለት ነው።